ስንት ነው የካልሲ? 100 ብር። መልስ ቶሎ በል። መልስ ወሰነው ሰጭ ጨምሬያለሁ። ውሰደው። ምንድነው? ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ እሺ። አንተ ምን ያለሽ? አንቺ ሰላም ነው? ምን ፈልገሽ? አይ ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው ስጦሽ በጣም ወጭ በዛብኝ። ወጭ በዛብኝ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ወንድም ቀበቶ አለ? ቀበቶ ፈልገሽ አለ? ቀበቶ ስንት ነው? 150 አቅማለሽ? እሺ 150 ብር። እሺ ያጅ 50 ብር መልሳለሽ። ቼኑ ስንት ነው? ቼን ፈለግሽ እንዴ? ቼን 100 ብር ዳንቺ ደንበኛ ስለሆንሽ 100 ብር እኮ ነው ያልኩት። 50 ብር ትሰጠኛለህ? ይሄ ስንት ነው ያልከኝ? ይሄኛው 150 እና ይሄስ? ይሄ 100 ብር እና 250 ማለት ነው። 250 እና አልተማርክም? እየውስጥ ስንት ነው እጅ ላይ ያለው? እጅ ላይ 200 እዚህ ጋር 250 እና ምንድን ነው የምትለው? አካባቢ ነው ወንድም ጫማ ተፈቷል። ወይ ጫማ አንተ ቆይ አንዴ ልደውልላችኋለሁ። እኔ እንትን ልበለው? እኔ ለያዝልህ አንተ ጫማህን ሰረው። አረ ለያዝልህ ብለሽ ይዘሽ ልትጠፊ አራዳልሽ። አጣጣይ እንጂ እናና ሰርልኛል ሰርል። አዎ ሰርል። ኖ ጀማው ሰላም ነው ሁሉ አማን። እኔ በጣም አረ ማይል ተንሳናችሁ በሙሉ ምግብ በነፃ። እኔ እኮ ተስኖኛል። የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ? ላይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽ? ይኸው ያረደ ተነክቷል። ነኝ ርቦኝ ትዳር እንደቆለ ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዴት ዝም አለኝ? ማሪዩስ ይሄ መሀይም ተኝቶ ያድራል። አቴ አይርሚ የዛሬን ያርገውና እኮ ባልታዛር ነበር አይባልም። ምን አልከኝ? እየደረስን ነው። ሄሎ ሰላም ነው? 5000 ብር የሚያሸልም ጥያቄ አለኝ። እሺ እሱን ከመለሽ እሺ እሸልምሻለሁ። እሺ ምን ፈተናውን መሰለሽ? አያትህን በጥፊ ምታቸውና 5000 ብር እሰጥሃለሁ ብለህ ታረጋውላ ታረጋውም? አዎ እንደምታዩት እያሳሰበው ነው። ዘንድሮ ተተኪ ትውልድ አለ። ሴት አያቴን በአንድ ላይ ስንት ይሆናል? እንደው በዚህ እርሜያቸው እንደው ከረሜላ ትመጣላችሁ? እንደው የማትለወጡ ሰዎች እናንተ ጓደኛ ስንት ነገር ይመጣሉ። አሁን እኮ የቀረ ጭቃ ማብካት ነው። ኧረ የእናንተ ስጠና እንደኛ የሥራ ሰው ነው። እሺ የማይሆን ሰው እንደው ፈጣሪ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ? ስንቱ ባለ ሀብት ዛልተራ ይነካል። አይ ጣፈንታ እንደው ከዳመ ወልድ አይ ወይ እሺ የሚያሳዝን ነገር አየሁ። ቆይ መልሼ ልደውል።
መልሼልህ ሰው እንደዚህ ሲያዝን በቃ ደስ አይለኝም። እሺ መልሼልህ አንድ እሺ ወንድሜ እንከይሽ ለማን ነው? ላንተ ለኔ? አዎ እንደው ወንድሜ ወንዱ ወጣ ይተካ። አሚን አሚን። እንደው ምቀኛ ከሟርተኛ ይጠብቅ። አሚን አሚን አሚን። ፈልገው ነገር ሁሉ ይሳካል። አሚን አሚን አሚን። አሚን እሺ የማንም ኩታራ መቀለጃ አልሆን እንደው ዛሬ እንደው ገንዘብ ማካል ተቀበልኩ አይሆንልኝም። በቃ አንተ እንቅልፍ ትተኛለህ፣ እኔ እንቅልፍ አልተኛም። በቃ ገንዘቤን ነው የምፈልገው። በቃ ልረፍበት። ብዙ ገንዘብ አበርክሳ እና ምንድን ነው ታዲያ በጠዋት ለማኝ ሳይራ የመጣው? በእናትህ ምን ነው ሳታራ መጣሁብህ እንዴ? በቃ ካራ በኋላ እመጣለሁ። አያትህን እንደምትላ ማለት ነው። እናቴ ነገ ጸበል ቅመሽ። አያቴ ሙቶ ይል እንዴ አንተ? እሺ እናትህን ንገራት። እናቴ እዚህ ሀገር አለች እንዴ? እንደውም አልተጠራችም። ና አረ ደግሞ ዛፍ ትሰጣለች እኮ አንቺ ባላፍት። አዎ እኔ እያለሁ ያንተ ብቻ ነው አይቀርም። 200 አታስ። አረ ይጨመር። ለምንድን ነው ደግሞ ዝኔ ከለከልኩ? ማን ስለሆንክ ነው አንተ? በለው ገማ ወንድሜ ምንድነው ልታሳየኝ አልከው? ወይስ ስትመኝ የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ ካልደረስ ረቺናል ሰፈሩ ተቀውጧል። ስንባሽን ባንቺ ደግሞ ምን ተፈጠረ? ወንድምሽ በውርስ ጉዳይ የምትከራከሩት ወንድሜ አዎ መርዙን ጠጥቶ ሆስፒታል ገብታ ደርሰነው መጣን እኮ በእናትህ። ከዛስ ተመስገን ነው ተረፈ። በእናትህ ተረፈ። እንዴት ተረፈ? እንዴት ተረፈ ማለት የውጭ ሀገር ነው የኢትዮጵያ የወሰደው? የአሬ ሀገር ውስጥ ነው የወሰደው። አይ እንደው እዚህ ሀገር እንደው እዚህ ኢትዮጵያ ላይ እኮ ወይ ኦሪጂናል ዕቃ ያመርቱ። እንደው መቼ ነው ኦሪጂናል ዕቃ የሚያመርቱ? ዛልሽ ሞተር ይነዳል እንዴ? ያንተ ያማል። ማን ነው ህፃን? መንጃ ፈቃድህ ነው። ምንድን የራስህን አይደል እንዴ አልኩ። የራሴን እኮ ነው የሰጠው። ምን ነው ራሱ ነው። በሄልሜትም ቢሆን ቀጣው ሲጀመር በሄልሜት ለሳይክል ያስፈልጋል። የት ተማርኩ? ሲጀመር ደርበህ መንዳታችንም ይሄን ነገር አልሰጠህም። በሳይክልም ቢሆን ሰው በሰፈሩ ወክ ማድረግ አይችልም እንዴ? እግረኛም ሞተር ሳይክል በእግር ወንድሜ እባክህ እያየህ አትለፈኝ። ሚስቴ አረብ ሀገር ጥላብኝ ዳ ነው ልጄን በእናትህ። ለማኝ ናቸው? አዎ ምንም ትኩስ ለማኝ ነው። ስትታዩ ሀብታም ነው የምትመስሉት። ትኩስ ነው ገና ነው። ደግሞ ምንድን ነው ህፃን ልጅ ትልቅ ነው? አዎ ገፋፍቶ ነው እንደዚህ ሆኖ ፋፍቶ ነው። እንደው አረብ ሀገር ጥላብኝ ዳ ነው ያለ ምንም አልስታችሁም እንደ ያለ ነው የምታሳዝነው። ረቂ እንዳዘልከው እንዳዘልከው ነው። ኧረ የእናቱ መስሎት ነው። የእናቱ መስሎት። ኧረ የአባቱን ቢያይ ደግሞ ሌላ ነገር አለ።